Can one stone change the course of history? አንድ ድንጋይ ታሪክን አቅጣጫ ሊለውጥ ይችላል። አንድ ተቃውሞ ድርጊት አፈ ታሪክ ሊፈጥር ይችላል። የዳዊትን ታሪክ እነግራችኋለሁ። ተራ እረኛ ልጅ የተገለለ በምድር ላይ ከኖሩት እጅግ ታዋቂ ነገስታት አንዱ የሆነው። There was a time Israel had no king. እስራኤል ንጉስ ያልነበረችበት ጊዜ ነበር። ሙሴ ባህሩን ከከፈለ ከ500 ዓመታት በኋላ ህዝቡ መሪ አልባና ተከፋፍሎ ነበር። ስለዚህ ከታላላቅ ባለራእዮች የመጨረሻው ሳሙኤል የቢንያም ነገድ ሳኦልን የእስራኤልን የመጀመሪያ ንጉስ አድርጎ ቀባው። ነገር ግን ሳሙኤል ህዝቡ ከግብጽ ያዳናቸውን እግዚአብሔርን እንዳይረሱ አስጠነቀቃቸው። ሳኦል 25 ዓመታት በህዝቡ እየተወደደ በሁሉም ውጊያ ድል ሲያነሳ ነግሷል። የሳኦል ትዕቢት እየጨመረ ሲሄድ በእርሱና በሳሙኤል መካከል ያለው ልዩነት እየተባባሰ ሄደ። በእያንዳንዱ አዲስ ድል የእስራኤል ህዝብ ከአምላካቸው ይልቅ በዙፋን ላይ ይተማመናል። የሳኦል ቤት ለዘላለም ጸንቶ ይኑር። How many are there? Upwards of 200,000. ስንት ናቸው? ከ200,000 በላይ። ይህ የወንድ አባት ነው። This is the man, Father. Is he? How many days must we do this? ይህን ማድረግ ያለብን ስንት ቀናት ነው? ፈሪዎች፣ all of you, cowards! ፈሪዎች፣ ሁላችሁም ፈሪዎች! ማላውያን ጎልያድ Give me this ground. Every step, just one. እግዚአብሔርን መሬት ስጠኝ። በእያንዳንዱ እርምጃ አንድ እርምጃ ብቻ። ሻምፒዮን እጠይቃለሁ። በትር ይዘህ ትመጣብኛለህ። የቁጣዬ ሰለባ ትሆናለህ። ሌላ ስጠኝ። ሌላ አይሆንም። ስለዚህ የአንድ ህዝብ ዕጣ ፈንታ ሚዛን ላይ ሲወድቅ ይህንን ጥያቄ እንደገና ጠይቃለሁ። የታሪክን አቅጣጫ በድንጋይ መለወጥ ይቻላል?